አብርሃም እውነት ደስተኛ ትሆናለህ። እውነቱን ልንገርህ ደስተኛ ትሆናለህ። አይደለም በዚህ ልጅ ብቻ ልንቀር እህት ወንድም ይኖረዋል እርግጠኛ ነኝ። ተረጋግተህ አስበው አብርሃም። አንዴ በቃ ለዚህ ልጅ ስትሉ ማለት ነው ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከእሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው። ትንሽ ጊዜ ልጁ ከስከስ ድረስ ሞክረው የሆነ ነገር ለጥቂት ጊዜ። በእውነት እርግጠኛ ነኝ ምንም አይነት ፍላጎት ላይኖርህ አይችልም። ትንሽ ጊዜ አብረን ብንሆን በእርግጠኝነት አዳምጠኝ። ለልጅ ማረክ ጋር አብርሃም አንድ አዳምጠኝ። ለምን ተረጋግተህ አታስበውም? በጣም እርግጠኛ ነኝ እኔ ብዙ ነገሮች ይስተካከላል። ጥቂት ጊዜቶች ብቻ አብረን አብርሃም እኔ አልፈልግም። በቃ ምንም ተረጋግቼ አስቤበት የወሰንኩት ነገር ነው። እኔ እየተጫወንኩ አልፈልግም ምንም ነገር። በቃ እኔ በቃ የራሴን ላይፍ የራሴን ነገር ነው መኖር የምፈልገው። ለትንሽ ጊዜ ብቻ ትንሽ ጊዜ ስጠኝ። ቆይ ተረጋጊ። ስማ አብርሃም